ዩዙ በክፍል ውስጥ ለሌሎች አርያ የሚሆን ተማሪ ነበር። ጥሩ ውጤት ብቻ ሳይሆን ትሁትና ጨዋ በመሆን የሁሉንም ሰው ክብር አትርፏል። የአንድ አዲስ ተማሪ መምጣት ግን የዩዙን ሰላማዊ ሕይወት ቀየረው። መምህሩ አዲሱን ተማሪ ሶክቻን ብለው አስተዋወቁ። እሱም አገር አቀፍ የቦክስ ሻምፒዮን ነበር። ሁሉም ተማሪ ያጨበጭቡለት። ዩዙ ግን እንደ ሌሎች ተማሪዎች አልተደሰተም። ይልቁንም ሰይጣን ያየ ይመስል በፍርሃት ተዋጠ። መምህሩ እንደወጡ ሶክቻን በክፍል ውስጥ ረብሻ የሚፈጥረውን ልጅ በመደብደብ የበላይነቱን አረጋገጠ። ከዚያም የዩዙን ፊት እየነካካ ቀድሞ እንደሚያውቀው ሰው ሰላምታ ሰጠው። የክፍሉ መሪ ልታስቆመው ብትሞክርም ሶክቻን ግን ለሷም አልራራም። ሴት ልጆችን እንኳን ያንገላታ ነበር። ዩዙ እጁን ይዞ እንዲያቆም ቢለምነውም ሶክቻን ግን ይባስ ተቆጣ። ዩዙ ያለፈውን ትምህርት እንደረሳው በመግለጽ ጮኸበት። ቀጥሎ እንደምንረዳው ሶክቻን በጁኒየር ሁለተኛ ደረጃ ትምህርት ቤት ዩዙን ያሰቃየው ነበር። ዩዙ ለመምህራን አቤቱታ ባቀረበ ቁጥር ነገሩ የበለጠ ይባባስ ነበር። አሁን ያ የሌሊት ቅዠት ተመለሰ። ዩዙ በህመም እየጮኸ መሬት ላይ ወደቀ። በዚያ ቅጽበት አንድ እስክርቢቶ አይኑ ውስጥ ገባ። እየተንቀጠቀጠም እስክርቢቶውን አነሳ። ሶክቻን ዩዙን ፈሪ እያለ አፌዘበት። እንዲያውም የዩዙን እጅ ይዞ ወደ አይኑ በማስጠጋት እንዲወጋው ተገዳደረው። ለዓመታት የታመቀው ፍርሃትና ንዴት ገንፍሎ ወጣና ዩዙ በደመ ነፍስ ወጋው። ክፍሉ በሙሉ በድንጋጤ ደረቀ። ሶክቻንም አይኑን ይዞ በህመም ጮኸ። በመጨረሻም ዩዙ ሆን ብሎ መሳሪያ በመጠቀሙና ሶክቻን ቀኝ አይኑን እንዲያወጣ በማድረጉ ድርጊቱ እንደ ራስን መከላከል አልታየለትም። እናቱ በሐዘን ተሰበረች። ዩዙ ያደረገው ብቸኛ የመልስ ምት ብሩህ ተስፋውን እንደሚያጠፈው ፈጽሞ አልገመተም ነበር። ወደ እስር ቤቱ በሚወስደው አውቶቡስ ውስጥ ማንም ሰው ከኋላ ረድፍ የተቀመጠውን ሰው ሊተነኩሰው አልደፈረም። የዩዙን መቀመጫ አንድ ቢጫ ፀጉር ያለው ሰው ስለወሰደው ዩዙ በዚያ አስፈሪ ሰው አጠገብ ለመቀመጥ ተገደደ። እስር ቤቱ እንደደረሱ ዘበኞቹ ንብረቶቻቸውን በሙሉ ወሰዱባቸው። ሁንሚን ዩዙን በድጋሜ ሲያገኘው ለምን እንደታሰረ በምስጢር ጠየቀው። ዩዙም በግድያ ሙከራ ብሎ በሹሹታ መለሰለት። ሁሉም ሰው ደነገጠ። ሁንሚን ስለወሰደበት መቀመጫ በፍጥነት ይቅርታ ጠየቀና እሱም በከባድ ወንጀል እንደታሰረ ዋሸ። በኋላ ግን ለሌሎቹ እስረኞች ራሱን ሲያስተዋውቅ የታሰረው በስርቆት መሆኑን አመነ። አንድ ልምድ ያለው እስረኛ ለሁለቱ አዲስ መጤዎች የእስር ቤቱን ሕግ አስረዳቸው። እዚያ ቦታ የደረጃ ተዋረድ መጠበቅ እንደሚያስፈልግና የበላይነት የሚወስደው በጡጫ እንደሆነ ነገራቸው። መምታት የማይችሉ ከሆነ ግን ራስን ዝቅ አድርጎ በዝምታ መኖር እንዳለባቸው አስጠነቀቃቸው። በአሁኑ ወቅት እስር ቤቱ በሶስት ቡድኖች ይተዳደራል። አንደኛው በቀድሞ የጁዶ ሻምፒዮና የማይበገር ችሎታ ባለው ሳንግሂብ ይመራል። ሁለተኛው ሲቆጣ እንደ እብድ በሚሆነውና በግብዳው ዋንጁን ይመራል። ሶስተኛው ደግሞ አጭርና ደካማ በሚመስለው ነገር ግን ማንንም ማድቀቅ በሚችለው ሴንግዮንግ የሚመራው ነው። ለስልጣን ሲሉ ዋንጁንና ሴንግዮንግ በመተባበር ወጥመድ ዘርግተው የተጣሉ በመምሰል ሳንግሂብ እንደደበደባቸውና ሲጋራ እንደሰረቀባቸው አስመሰሉ። በዚያም ምክንያት ሳንግሂብ ተነጥሎ ተወስዶ ለብቻው ታሰረ። ይህም ሁለቱ ስልጣን ላይ እንዲቀሩ አደረገ። ነገር ግን በእስር ቤት ውስጥ አንድ እውነተኛ አውራ ነበር። እነዚያ ሶስቱ መሪዎች ቢተባበሩ እንኳ እሱን ማሸነፍ አይችሉም። ያ ሰው ትላንት አውቶቡስ ውስጥ በዩዙ አጠገብ ተቀምጦ የነበረው ዶሁን ነበር። ዶሁን በውጭ ሀገር መገናኛ ብዙሃን እንደ ልዩ ሰው የሚወደስ በዓለም ላይ ትንሹ የኤምኤምኤ ሻምፒዮን ነበር። አንድ ቀን ለእህቱ ልደት አበቦችና ስጦታዎችን ይዞ ወደ ቤቱ ተመለሰ። ነገር ግን ማቀዝቀዣውን ሲከፍት እጁ በደም ተለወሰ። በድንጋጤ ቤቱን ሲፈትሽ እህቱ በደም ተለቅልቃ አገኛት። በዚያ ቅጽበት አንድ ዘራፊ ከኋላው አንገቱን ያዘው። ሰውየው ግን ዶሁን ምን ያህል አደገኛ እንደሆነ አላወቀም ነበር። ዶሁን በቀላሉ የሰውየውን እግር ሰባበረው። የእናቱን አስክሬን ሲያይ በንዴት ተሞላና ሁለተኛውን ዘራፊ ራሱን እስኪስት ድረስ በኃይል ቀጠቀጠው። ሌላኛው ዘራፊ በድንገት ሊያጠቃው ቢሞክርም የመልስ ምት እንኳ የመስጠት እድል ሳይኖረው ዘረረው። በመጨረሻም ሶስቱ የታጠቁ ዘራፊዎች በዚያው ሞቱ። ዶሁን ከመጠን ባለፈ ራስን መከላከል በሚል ወንጀል ተፈርዶበት ታሰረ። ዩዙ በዚህ ጨካኝ የእስር ቤት ሕይወት ውስጥ እንዴት እንደሚተረፍ እያሰበ ተጨነቀ። እስረኞቹ ኳስ ሲጫወቱ አንድ ተጫዋች ስለተጎዳ ዩዙ በሱ ምትክ እንዲገባ ተደረገ። ዩዙ ኳሱን በስተት ሲመታ በቀጥታ የዋንጁ ብልት ላይ
አረፈች። ሴንግዮንግ ዩዙ ትልቅ ችግር ውስጥ መውደቁን በመግለጽ ሳቀበት። የዋንጁን ሰዎች ዩዙን ወደ አንድ የተደበቀ ክፍል እየጎተቱ ወሰዱት። ይህ ሁኔታ ያንን የሚያሰቃይ ትውስታ ቀሰቀሰበት። በዚያ ወሳኝ ቅጽበት አንድ የሚያውቀው ሰው በዚያ በኩል አለፈ። ዩዙ እንደምንም ተላቆ የዶሁንን እርዳታ ጠየቀ። ዋንጁን ዶሁንን ትንሽ ቢፈራውም በጉዳይ ውስጥ ጣልቃ እንዳይገባ አስጠነቀቀው። ዶሁን መጀመሪያ ቢያመነታም ይህንን ምስኪን ልጅ ለማዳን ወሰነ። ዋንጁን በሁኔታው ተናዶ ዶሁንን ደግ መስሎ የሚታይ ነፍሰ ገዳይ ሲል ሰደበው። ከዚያም ወደፊት ተመነጠቀ። ዶሁን ግን ጥቃቶችን ሁሉ በፍጥነት በማምለጥ በአንድ ምት መሬት ላይ ዘረረው። ዩዙ ሕይወቱን ያተረፈለትን ሰው ባድናቆት ተመለከተ። ከዚያ ቀን ጀምሮ ዋንጁን ዩዙን በጠላትነት ፈረጀው። ዩዙ መውጫ መንገድ እያሰበ ባለበት ወቅት አንድ ያልተጠበቀ እንግዳ ሊጠይቀው መጣ። ሶክቻን ቀኝ አይኑ ጠፍታና የቦክስ ስኬቱ አክትሞለት መጣ። ዩዙ ከእስር ቤት የሚወጣበትን ቀን በጉጉት እንደሚጠብቅና ያ ቀን ሲኦል የሚገባበት ቀን እንደሚሆን ነገረው። ዩዙ የሚጠብቀውን ሲቃይ ማሰብን እንኳ ቃተው። በሐዘን እያለቀሰ ምሕረቱን ቢለምንም ሶክቻን ግን ይቅርታ ሊለው እንደማይችል ነግሮት በንዴት ወጣ። በሚቀጥሉት ቀናት ዩዝ በየቀኑ በፍርሃት ይኖር ነበር። በቀን የዋንጁን ዛቻ ይከተለዋል፣ በሌሊት ደግሞ የሶክቻን አስፈሪ ፊት በህልሙ ይመጣል። ዶሁን ሲለማመድ የተመለከተው ዩዙ አንድ የመጨረሻ ዕድል ለመሞከር ወሰነ። በየቀኑ አንድ ጠርሙስ ወተት ይዞ ይጎበኘው ጀመር። ዶሁን ልጁ ከጠንካራ ሰው ጋር ለመጠጋት የሚሞክር አሽቃባጭ መስሎት እንዲርቀው አስጠነቀቀው። ዩዙ ግን መከተሉን አላቆመም። በመጨረሻም ድፍረቱን አሰባስቦ ዶሁን እንዴት መፋለም እንዳለበት እንዲያስተምረው ተማጠነው። እንደሱ ጠንካራ መሆን እንደሚፈልግ ነገረው። ዶሁን እምቢ አለው። ዩዙ ለበቀል ሲል ወደ ተሳሳተ መንገድ እንዲሄድ አልፈለገም ነበር። ዩዙ ግን የሚፈልገው እንደ ማንኛውም ሰው ሰላማዊ ሕይወት መኖር እንደሆነ ተናገረ። መደብደብ ስለማይፈልግ ሁልጊዜ ይሸሽ እንደነበር አመነ። ደሃና ለካማ በመሆኑ ራሱን ይጠላ ነበር። እንዲያውም መፈጠሩ ስህተት እንደሆነ ያስብ ነበር። አሁን ግን መሸሽ እንደሚፈልግ ገለጸ። በመጨረሻም ዶሁን በዩዙ ሐቀኝነት ተነካ። ዩዙን ለማሰልጠን ተስማማ። ነገር ግን 100 ዙር በ40 ደቂቃ ውስጥ መሮጥ እንዳለበት ቅድመ ሁኔታ አስቀመጠ። ዶሁን ጀምር ብሎ ሲጮህ ዩዙ ያለምንም ማቅማማት ሮጠ። ብዙም ሳይቆይ ትንፋሽ አጠረው። እይታው ደበዘዘ፣ እግሮቹም ደከሙ። እሱ ግን አላቆመም። በትምህርት ቤት ይደርስበት የነበረው ጥቃት ትውስታ በአእምሮ ይመላለስ ነበር። ይህ ዕጣ ፈንታውን ለመቀየር ያለው ብቸኛ ዕድል ነበር። መቀጠል ነበረበት። በሰባተኛው ዙር ላይ የዩዙ ጉልበት ተሟጠጠ፣ ወደቀ፣ አስታወከ። እናም እጅ ለመስጠት ተመኘ። ዶሁን እንኳን ማቆም አሳፋሪ እንዳልሆነ ነገረው። ነገር ግን ያንን ደካማ የድሮ ማንነቱን ሲያስብ ዩዙ እየተንገዳገደ ተነሳ። እንደ አውሬ ጮኸና ራሱን እስኪስት ድረስ ወደፊት ሮጠ። ምንም እንኳን ፈተናውን ባያልፍም ዶሁን እንደ ተማሪው ተቀበለው። ዶሁን ከእስር ቤቱ ኃላፊ ጋር ጥሩ ግንኙነት ስለነበረው ዩዙ ወደ እሱ ክፍል ተዛወረ። ዶሁን ወዲያውኑ የአካል ብቃቱን ፈተሸ። ፑሻፕ አሰራሩ አይቶ ዶሁን ታመነ ወይ ሲል ጠየቀው። ይባስ ብሎ ዩዙ አንድ ፑላፕ ማድረግ አልቻለም። ዶሁን ተከዘ። በእሱ እርዳታ ዩዙ እየተንቀጠቀጠ የመጀመሪያውን ፑላፕ አደረገ። ጠንካራ ስልጠናም ተጀመረ። በመጀመሪያዎቹ ጥቂት ቀናት ዩዙ እግሮቹና እጆቹ ዝለው ነበር። ጥቂት ፑላፖች ብቻ መሬት ላይ እንዲዘረር ያደርጉት ነበር። ነገር ግን በጥቂት ስልጠና ውስጥ አቅሙን እየገፋ ቀጠለ። ጥንካሬ ለማግኘት ሲል ብዙ መመገብ ጀመረ። ምግብ መመገብንም እንደ ስልጠናው አንድ አካል አድርጎ ወሰደው። ቀን በቀን ቡጤዎቹ እየጠነከሩ ጡንቻዎቹ ቅርጽ እየያዙ መጡ። እንዲያውም የስፖርት ላስቲኮቹ በእሱ ጉልበት ይበጠሱ ጀመር። ትክክለኛው ጊዜ ሲደርስ ዶሁን የውጊያ ጥበብና ምቶቹን እንዴት መቋቋም እንዳለበት አስተማረው። ጥቂት በጥቂት ያደካማና ፈሪ የነበረው ዩዙ ወደ ጠንካራ ተዋጊነት ተቀየረ። ሌሎቹ እስረኞቹም እንኳ በሱ ለውጥ ተገረሙ። ሶክቻን በጎዳና ላይ ያለ ዓላማ ይንከራተት ነበር። ከበስተጀርባው ያለ መኪና በተደጋጋሚ ጥሩምባ ይነፋበት ነበር። በመኪናው ውስጥ የነበሩት ሰዎች አይነ ስውር ነህ እንዴ እያሉ ሰደቡት። ያቺ ቃል ሶክቻንን በጥልቅ አቆሰለችው። ሮጦ ሄዶ የመኪናውን የጎን መስኮት በመምታት ሰበረው። በዚያም ሁለቱን ባለጌ ሰዎች ቀጠቀጣቸው። ይህንን ሁኔታ ውዮንግ የተባለ የወንበዴ ቡድን መሪ ተመለከተ። በሶክቻን የተፈጥሮ ተሰጥኦ ተደንቆ ወደ ቡድን ሊቀላቅለው ፈለገ። ሶክቻን ግን ፍላጎት አልነበረውም። ሆኖም ውዮንግ የጠፋውን ቀኝ አይኑን ተመለከተ። አይኑን ሊያሳክምለትና ይበልጥ ጠንካራ ሊያደርገው ቃል ገባለት። ይህንን ሲሰማ ሶክቻን ማመንታት ጀመረ። ወደ እስር ቤቱ ስንመለስ ዩዙ የአካል ብቃት እንቅስቃሴ እየሰራ ያጠና ነበር። ሁልሚን ለምን እንዲህ ስፖርት ላይ እንደተጠመደ ጠየቀው። ዩዙ ዝም ብሎ
ጠንካራ መሆን እንደሚፈልግ ተናገረ። ነገር ግን ከጊዜ በኋላ ስፖርት መውደድ ጀመረ። ከዚያም ሁንሚን መጥፎ ዜና ነገረው። ከ23 ዓመት በላይ ስለሆነ ወደ አዋቂዎች እስር ቤት ሊዛወር ነው። በስልጠና ወቅት ዩዙ ትኩረቱን መሰብሰብ አቃተው። ዶሁን ግን ብዙ ጊዜ ስለሌላቸው እያንዳንዱን ሴኮንድ በርትቶ እንዲለማመድ አሳሰበው። ከዚያም ዩዙ ሁንሚን እየተደበደበ መሆኑን አስተዋለ። ወዲያውኑ ጣልቃ ገብቶ አስቆመው። ጉልበተኞቹ ተባብረው ዩዙን ሊያጠቁት ቢሞክሩም ዩዙ አሁን ጓደኛውን ለመጠበቅ የሚያስችል ጥንካሬ ነበረው። ዋንጁን ሰዎቹ መጉዳታቸውን ሲሰማ በንዴት አበደ። የድሮውንም ሆነ የአሁኑን ሂሳብ ለማወራረድ በማሰብ ዩዙ ወደ ሥራ ቦታው እንዲመጣ ሰው ላከበት። ዩዙ የዋንጁንን ሰዎች በመምታቱ ይቅርታ ጠየቀ። ጓደኛውን መጀመሪያ የበደሉት እነሱ እንደሆኑ ማስረዳ። ነገር ግን ዋንጁን ሊሰማው አልፈለገም። ዩዙን ጭንቅላቱ ላይ በኃይል መታው። ዩዙ ሁለተኛውን ምት በመሸሽ በደመ ነፍስ ዋንጁን መታው። ዋንጁን በሁኔታው ተሸማቆ ይበልጥ ተቆጣና ዩዙን መሬት ላይ ዘረረው። ዩዙ በፍጥነት ተነሳ። ነገር ግን የእሱ ምቶች ለጠንካራው ዋንጁን ምንም አልነበሩም። የዋንጁን ቡጤዎች እንደ መዶሻ ይዘንቡ ጀመር። ዩዙ ቀስ በቀስ እየተሸነፈ መጣ። በህመሙ እየጮኸም ወደቀ። ሁሉንም በሚያስገርም ሁኔታ ዩዙ በቁርጠኝነት ተነሳ። ዋንጁን ራሱን እስኪስት ድረስ ፊቱ ላይ ደጋግሞ መታው። በዛም ወሳኝ ቅጽበት ዶሁን ዩዙን አስቆመው። መጨረሻው እንደሱ እንዳይሆን ሰግቶ ነበር። በዚያ መሃል ሶክቻን በየቀኑ በሚያደርጋቸው ፍልሚያዎች ይበልጥ ጨካኝ የሆነ መጣ። በመጨረሻም ዮዮንግ ታማኝ ገዳይ ሆነ። በማግስቱ ዶሁን ለዩዝ ትልቅ ምሳ አዘጋጀለት። ከዚያም ሁለቱ የመጀመሪያውን እውነተኛ የልምምድ ፍልሚያ አደረጉ። ዶሁን የዩዙ ኃይሉን እየተጠቀመ አለመሆኑን አስተዋለና በቁም ነገር እንዲዋጋ ነገረው። ዩዙ በሙሉ አቅሙ ቢዋጋም ቡጢው ግን የመጨረሻው ሰከንድ ላይ ይቆም ነበር። ዶሁን በማቅማማቱ ወቀሰው። ጥንቃቄ ካላደረገ በቅጽበት ሊሸነፍ እንደሚችል አስጠነቀቀው። ቢሆንም ግን ዶሁን ኩራት ተሰማው። ዩዙ ካሰበው በላይ ጎበዝ ሆኖ ተገኝቷል። ስልጠናው መጠናቀቁንም አወጀ። ዶሁን ወደ አዋቂዎቹ እስር ቤት የሚዘዋወረው በዚሁ ቀን ነበር። ከመሄዱ በፊት ሻርኮች አየር ፊኛ የላቸውም፣ ስለዚህ መዋኘት ካቆሙ ሰጥመው ይሞታሉ አለው። ዩዙም መጣሩን እንዳያቆም ተመኘለት። ዶሁን ከሄደ በኋላ ዩዙን በውን መቆጣጠር አልቻለም። የጎደለውን ልቡን ሊሞላ የሚችል ሳቋርጥ በመለማመድ ብቻ ነበር። ዶሁን አውቶቡስ ላይ ከመሳፈሩ በፊት እስር ቤቱን ለመጨረሻ ጊዜ ዞር ብሎ ተመለከተ። በተመሳሳይ ጊዜ ቀደም ሲል እስረኛ የነበረና አሁን ለሶክቻን የሚሰራ ሰው ዩዙ በዶሁን ስር ምን ያህል ጠንካራ እንደው ተረከለት። ሶክቻን ይህንን ሲሰማ በፌዝ ፈገግ አለ። በማግስቱ እንደገና እስር ቤቱን ጎበኘና ዩዙን የምትለማመደው እኔን ለመዋጋት ነው ሲል ጠየቀው። ዩዙ መልስ አልሰጠም። ይልቁንም ሶክቻን አሁንም ያው መሆኑን በመግለጽ አፌዘበት። ሶክቻንም ዩዙ ከእስር የሚወጣበትን ቀን በጉጉት እንደሚጠብቅ ተናግሮ በንቀት ሄደ። ብዙም ሳይቆይ ሳንኪያም ለብቻው ከታሰረበት ክፍል ወጣ። በዚሁ ጊዜ ዩዙ ወደ ቀድሞ ክፍሉ ተመለሰ። ሳንኪያብ ዩዙ የእሱን ቦታ መተካት ይፈልግ እንደሆነ ጠየቀው። ዩዙ ግን ምንም ፍላጎት እንደሌለው መለሰለት። ሳንኪያብ ዩዙ ለፊልሚያ ያበደ እንደሆነ ሰምቶ ስለነበር ግራ ገባው። በጽዳት ተረኛ ወቅት ሴንግዮንግ ዩዙን ለፊልሚያ ተገዳደረው። ዩዙ ካሸነፈ ሴንግዮንግ የሚለውን ሁሉ ለማድረግ ተስማማ። ዩዙም ሌሎች ላይ የሚፈጽመውን ግፍ እንዲያቆም ጠየቀው። ሴንግዮንግም ተስማማ። በፊልሚያው ቀን ግን ዩዙ ጠፋ። ሴንግዮንግ በሕዝብ ፊት ፈሪ እያለ አፌዘበት። ይህንን የተመለከተው ሳንኪያብ ስለ ሰላምና ፍቅር ንግግር አደረገ። መጣላት ቅጣትንና ህመምን እንጂ ሌላ ምንም ነገር እንደማያመጣ ገለጸ። ሁሉም እንደ ቆሻሻ መኖር ማቆም እንዳለባቸው ነገራቸው። በዛው ቅጽበት ዩዙ ደረሰ። ሴንግዮንግ ያለምንም ማቅማማት ቀድሞ አጠቃ። እሱ ግን በጣም ፈጣንና ኃይለኛ ስለነበረ ዩዙ መጀመሪያ ላይ ሊመለከተው አልቻለም። ሴንግዮንግ ያሸነፈ መስሎት ነበር። ነገር ግን በሚያስገርም ሁኔታ ዩዙ ዳግመኛ ተነሳ። የሴንግዮንግን እግር በመያዝ ጭኑ ላይ በኃይል መታው። ከዚያም አንገቱን በማነቅ ፍልሚያውን ወደ ራሱ አዞረው። ዩዙ አሸነፈ። በእስር ቤቱም ውስጥ ቁንጮ ሰው ሆነ። በሱ አስታራቂነት ዋንጁንና ሴንግዮንግ ጥቃትንና ሌሎችንም ማዋከብ ለማቆም ተስማሙ። በመጨረሻም በእስር ቤቱ ውስጥ ሰላም ሰፈነ። የቀድሞ ጠላቶቹ የቅርብ ጓደኛሞች ሆኑ። ሴንግ እንዲያውም የራሱን የምት ጥበቦች ሁሉ ለዩዙ አስተማረው። በአዋቂዎች እስር ቤት ውስጥ ዶሁን ሌላ የለውጥ ምዕራፍ ጀመረ። ነገር ግን በልቡ ውስጥ ከመጀመሪያው ተማሪው ዩዙ የሚበልጥ ማንም አልነበረም።
በመልካም ስነ ምግባሩ ምክንያት ዩዙ ቀድሞ ተለቀቀ። ከመውጣቱ በፊት ከዶሁን ጋር ያሳለፋቸውን ቀናት እያሰበ የስፖርት ሜዳውን ለመጨረሻ ጊዜ ጎበኘ። ከዚያም በከፍተኛ ምስጋና ከእስር ቤቱ ወጣ። ነገር ግን ዩዙ ትንፋሽን እንኳን ሳይወስድ ሌላ ቀውስ ተከሰተ። ሶክቻን በተለመደው የእስረኞች ባህል ቶፉ በመስጠት ሊያዋረደው ሞከረ። ዩዙ ግን ይህንን እንደ ሕፃን ጨዋታ ቆጠረው። ያለ ብዙ ንግግር የመጨረሻው ፍልሚያ ተጀመረ። ልምድ ያለው ሶክቻን እንደ ቦክስ መለማመጃ ቀረዲት ዩዙን በጭካኔ ደበደበው። እንደውም የዩዙን እናት እንደ ውሻ ተንበርክካ ለመነችኝ በማለት አፌዘበት። ዩዙ በንዴት ገንፍሎ በኃይል መታው። ሶክቻን ራሱን መቆጣጠር አቅቶት ዩዙን ጭንቅላቱንና ሆዱን ደጋግሞ መታው። ዩዙ ደም እየፈሰሰው መሬት ላይ ወደቀ። በዚያ ቅጽበት ዶሁን የነገረውን አስታወሰ። ሁልጊዜ እንደሚዋን በፍጹም እንደማያቆም ሻርክ እንዲሆን የውጊያ መንፈሱ ተመለሰ። እንደ እብድ እርስ በርሳቸው ቡጥ መሰንዘር ጀመሩ። ዩዙ ዶሁን ያስተማረውን የቦክስ ጥበብ ተጠቅሞ ሶክቻንን እንድቦ አካባቢ መታው። ሶክቻን በንዴት ጭፍን ቡጤዎችን መወርወር ጀመረ። ዩዙ ክፍተት አገኘና የሴንጊዮንግን የምት ጥበብ ተጠቀመ። ሶክቻን ደንግጦ ተነሳ። ያ ደካማ ዩዙ እንዲህ ጠንካራ ይሆናል ብሎ አልገመተም ነበር። ነገር ግን ውጊያው ገና አላበቃም ነበር። አሁን ፍልሚያው የጽናት ሆነ። በጽናት ደግሞ ዩዙ መቼም አይሸነፍም። በመጨረሻም ሶክቻን እጅ ሰጠ። ዩዙ ጥሎት ሲሄድ እያየ ጥልቅ የሽንፈት ስሜት ተሰማው። በኋላም ዩዙ ዶሁንን እስር ቤት ሄዶ ጠየቀው። ዳግመኛ በመገናኘታቸው ሁለቱም ተደሰቱ። ዩዙ በእውነት ሻርክ አይተህ ታውቃለህ ሲል ጠየቀው። እሱ ወደ አሳ መመልከቻ አኳሪያም ሄዶ እንደነበርና ሻርኮች ብዙም እንደማይንቀሳቀሱ እንዳየ ነገረው። ዶሁን ትንሽ ግራ ተጋብቶ ምናልባት ያያየኸው ሻርክ የሞተ ሳይሆን አይቀርም አለው። ይህ ሞኝ የመሰለ መልስ ሁለቱንም አሳቃቸው። ከ6 ወራት በኋላ ከእስር ቤት ውጭ ያለው ሕይወት ለዩዙ አሁንም ከባድ ነበር። የወንጀል ሪከርድ ስላለው መድሎና ኢፍትሃዊ አያያዝ ይደርስበት ነበር። ይተማመንባቸው የሚችሉት የእስር ቤት ጓደኞቹ ብቻ ነበሩ። ሴንጊዮንግ መንገድ ላይ በመኪና ምግብ ይሸጣል። ዋንጁን በኮንስትራክሽን ሳይት እየሰራ በትርፍ ጊዜው ያጠናል። ሳንግያብ የቀድሞ ውድድሮችን ናፍቆ ወደ ስፖርት ማዘውተሪያ ተመለሰ። ዩዙ ያለ እረፍት በየቀኑ ጠንክሮ ይለማመዳል። የቀድሞ እስረኛ የሚለው ታሪክ እንዲገፋ ቢያደርገውም እንኳ ተስፋ ላለመቁረጥ እርስ በርሳቸው ቃል ተጋ። አንድ ቀን ዩዙ የምስራች ይዞ ዶሁን እንደገና ጠየቀው። በአንድ ጂም ውስጥ የትርፍ ሰዓት ሥራ አገኘ። ይህ ሥራ የምግብና የቤት ችግር ከመፍታት በላይ ስልጠናውን እንዲቀጥል ረዳው። ቦክሰኛ የመሆን መንገዱ ከባድ ነበር። ነገር ግን ሻርክ መንቀሳቀሱን አያቆምም። አሁንም ቢሆን ዶሁን ተጨንቆ ነበር። ምንም እንኳን ዩዙ ታዋቂውን ወንበዴ ሶክን ቢያሸንፈውም ችግር ማስተካከሉ እንደማይቀር ያውቅ ነበር። ዩዙ ጥንቃቄ እንዲያደርግና በስሜት እንዳይመራ አስጠነቀቀው። ዩዙ በዝምታ አንገቱን ነቀነቀ። ዶሁን ደግሞ ሙሉ አቅሙን እንዲጠቀም ነገረው። ወደ ጂሙ ሲመለስ ዩዙ ይበልጥ ጠንክሮ በመስራት እድሉን ተጠቀመበት። በዚያው ሰዓት አንድ አሰልጣን በአንድ ፕሮፌሽናል ቦክሰኛ እየተመታ ነበር። ቲቤተኛው ኦል ዛሬ እንደ መለማመጃ ቀረጢት የሚሆነኝ ማን ነው ሲል ጠየቀ። አሰልጣኙም ኦል ሊገድል በሚመስል ሁኔታ ስለሚዋጋ ሁሉንም ልምምድ አጋሮች መሸሻቸውን ነገረው። ከዛም አሰልጣኙ በአቅራቢያው የነበረውን ዩዙን መረጠው። ኦል በዚህ የቀድሞ እስረኛ ላይ ፍላጎት አደረበትና ወደ መድረኩ እንዲመጣ ነገረው። ካሸነፍክ አሰልጣኙ በእውነት ተዋጊ ሊያደርግህ ይችላል በማለት አሾፈበት። ይህን የሰማው ዩዙ ወዲያውኑ ተስማማና የመጀመሪያውን ጥቃት በቀላሉ አመለጠ። አሰልጣኙ ሙሉ የደህንነት ልብስ ቢሰጠውም ዩዙ ግን ጓንት ብቻ ነው ያደረገው። ኦል ዩዙ የናቀው መስሎ ተናደደና ኃይለኛ ጥቃት ሰነዘረ። ዩዙ ጭንቅላቱን እየጠበቀ በመከላከል ላይ ቆየ። ከዛም ትክክለኛውን ቅጽበት አገኘና የኦልን እጅ በኃይል መታው። ኦል በህመም ተንበርክኮ በረዶ እንዲያመጣለት ጮኸ። የጂሙ ባለቤት የሆነውን ነገር ሲሰማ በንዴት አበደ። ኦል በዚያውኑ ምሽት ፎግ በተባለ ህገወጥ የፍልሚያ ውድድር ላይ መሳተፍ ነበረበት። ቪአይፒ እንግዶች ብቻ በሚታይ የሞባይል መተግበሪያ በቀጥታ የሚተላለፍ ነበር። እንግዶቹ የሚመጡት ለደስታ ብቻ ሳይሆን ከፍተኛ ገንዘብ ለመወራረድም ጭምር ነበር። ኦል ከዋና ተዋጊዎች አንዱ ሲሆን ተቃዋሚው ደግሞ ታንክ የተባለ ጠንካራ ሰው ነበር። እንግዶቹ ውጊያውን በጉጉት ሲጠብቁ ኦል ግን በድንገት ጠፋ።
አዘጋጆቹ ምትክ መፈለግ ነበረባቸው። ውጤቱ ምንም ይሁን ምን ለአሸናፊው የሚከፈለውን ክፍያ በ10 እጥፍ ለማሳደግ ቃል ገቡ። እንግዶቹ አልተቃወሙም። ይልቁንም ይበልጥ ተደስተው ውርርዳቸውን ጨመሩ። ያ ሚስጥራዊ ተዋጊ ተከሰተ። እሱም የወንበዴው ቡድን መሪ ውዮንግ ነበር። ውድድሩ ፍትሃዊ እንዲሆን ደንቡ ተቀየረ። ታንክ 30 ሰከንድ መቆየት ከቻለ እሱ አሸናፊ ይሆናል። ህዝቡ በደስታ አበደ። ሁሉም ማለት ይቻላል በውዮንግ ላይ ተወራረዱ። ውዮንግ ወደ መድረኩ ገባ። ታንክ እንዳይፈራና አንዲት ቡጢ እንኳ ማሳረፍ ከቻለ እዳውን በሙሉ እንደሚከፍልለት ቃል ገባለት። ውድድሩ ተጀመረ። ታንክ መከላከል እንኳን አልቻለም። በአንድ ምትና በአንድ ቡጢ እንደ ሕፃን ልጅ ራሱን ስትወደቀ 10 ሰከንድ ብቻ ነበር ያለፈው። ውዮንግ ግን አላቆመም። የታንክን እግር ሰበረው። ወደ ቤቱ ሲመለስ ዩዙ ዋንጂንን አየው። ዋንጂን በፍርሃት ስሜት ምርኩስ ለያዘ አንድ ሰው ገንዘብ ሲሰጥ ተመለከተ። ዋንጂን ቀደም ሲል ይህንን ሰው ያንገላታውና ለእግር ጉዳት ዳርጎት ነበር። አሁን ግን ተለውጦ ያለፈ ስህተቱን ለመካስ እየሞከረ ነው። ዩዙ ሰላም አለው። ዋንጂን ምንም እንዳልተፈጠረ ሆኖ ማውራት ጀመረ። ዩዙ ዛሬ ከጅሙ ሊባረር ለጥቂት እንደተረፈ ነገረው። ዋንጂንም ሕይወት በጣም ከባድ እንደሆነች በመግለጽ ተከዘ። ዩዙ ግን ይህንን መንገድ ራሱ እንደመረጠውና ምንም ያህል ቢከብድ እንደሚቀጥልበት ተናገረ። በኋላም የሴንግዮንግን የምግብ መኪና ጎበኙ። ዋንጂን ሁልጊዜ እዚያ በነፃ ይበላል። ሴንግዮንግ ግን ሊከራከረው አልፈለገም። ሁልጊዜ ቢቀላለዱና ቢሳሳቁም በእነዚያ አስቸጋሪ ጊዜያት ወዳጅነታቸው ውድ እንደሆነ ይሰማቸዋል። በዚያው ቅጽበት ጂሂ መጣች። እሷ የጁዋን የግል መምህር ነበረች። አራቱም ብርጭቆቻቸውን አንስተው ለተሻለ መጪ ጊዜ ተመኙ። ሴንግዮንግ ዩዙ ሁልጊዜ ጂሂን እንደሚመለከታት አስተዋለ። ፍቅሩ በግልጽ ይታይ ነበር። በዚያው ቅጽበት አንዲት የቅንጦት መኪና በመንገዱ ላይ በከፍተኛ ፍጥነት መጣች። አሽከርካሪው ወርዶ በቀጥታ ወደ ዩዙ አመራ። እሱም ውዮንግ ነበር። ወዲያውኑ ወደ ጉዳዩ በመግባት ዩዙ ለእሱ እንዲሰራ ጠየቀው። ከ3 ሰዓታት በፊት ውዮንግ ሰዎች የጠፋቸውን ኦልን እንዲፈልጉ ታዞ ነበር። ወደ መርከቡ ሲደርስ ኦል በከፍተኛ ሁኔታ ቆስሎ አገኘው። ካኖን የተባለው ረዳቱ ኦል በእጁ ጉዳት ምክንያት ከውድድር እንደቀረ አስረዳ። ውዮንግ ይህንን ማን እንዳደረገበት ጠየቀ። ኦልም ዩዙ የተባለ የጽዳት ሰራተኛ እንደሆነ ነገረው። ውዮንግ በዩዙ ችሎታ ተደንቆ በሱ ላይ ፍላጎት አደረበት። ኦል ከሚወዳቸው ሰዎች የሴት ጓደኛውን ወይም ስራ አስኪያጁን አንዱን እንዲመርጥ ነገረው። ኦል ስራ አስኪያጁ ያክስቱ ልጅ ቢሆንም ያለምንም ማቅማማት እሱን መረጠ። ውዮንግ ስራ አስኪያጁ ለ10 ሰከንድ ዝም ማለት ከቻለ ኦል ነፃ እንደሚወጣ ተናገረ። ነገር ግን ንግግሩን ሳይጨርስ ስራ አስኪያጁ በህመም ጮኸ። ዩዮንግ ልመናቸውን ችላ በማለት ሶስቱንም ወደ ባህር ወረወራቸው። በዚያው ቅጽበት ካኖን ዩዙ የሶክቻንን አይን ያጠፋው እሱ መሆኑን ለዩዮንግ ነገረው። በዩዙ ችሎታ የተደነቀው ዩዮንግ ከፍተኛ ክፍያ በማቅረብ ሊቀጥረው መጣ። ዩዙ ግን ያለምንም ማቅማማት እምቢ አለው። እሱ እንደ ሶክቻን እንዳልሆነ ነገረው። ዩዮንግ ተገረመ። እስካሁን እምቢ ያለኝ ሰው የለም። ስለዚህ በሌላ መንገድ ዩዙን ለማስገደድ ወሰነ። በማግስቱ ጂሂ ከእሱ ጋር በስልክ እያወራች ሳለ አንዲት ነፍሰ ጡር ሴት ችግር ላይ መሆኗን አየች። ወዲያውኑ ስልኩን ዘግታ ለመርዳት ሄደች። ነገር ግን ዕቃዎቹን መኪና ውስጥ ስታስገባ ሴትዮዋ ሲጋራ ለኮሰችና ጂሂ ነሽ ስትል ጠየቀቻት። ጂሂ ምላሽ ለመስጠት እንኳን ጊዜ ሳታገኝ አንድ ሰው ይዟት ወደ አእምሮ ህሙማን አምቡላንስ ውስጥ በግድ አስገባት። ሚስ ፓርክም ገባችና ያንን ነፍሰ ጡር የሚመስል የውሸት ሆድ አወለቀች። ጂሂ ለማምለጥ እድል እየፈለገች በኦክሲጅን ሲሊንደር ሰውየውን መታችው። በሩን ለመክፈት ብትሞክርም ተቆልፎ ነበር። ሚስ ፓርክ በኃይል ረገጠቻትና ራሷን እንድትስት አደረገቻት። በዚሁ ጊዜ ዩዙ ከሳንኪሃብ ጋር እየሰለጠነ ነበር። ዋንጂንና ሴንግዮንግ በአቅራቢያው ሆነው ይመለከቷቸው ነበር። ሴንግዮንግ በድንገት ለመቀራረብ ሲሞክር ዋንጂን ተነሳ። ከስልጠና በኋላ ዩዙ ከጂሂ የቪዲዮ ጥሪ ደረሰው። እያለቀሰች ስትታገል ተመለከታት። ተመልሶ ቢደውልም የሚመልስ አልነበረም። ዩዙ ይህ የውዮንግ ስራ መሆኑን ተረዳ። ራሱ መቆጣጠር አቅቶት በቀል ፈለገ። ዋንጂን ግን ውዮንግ ዩንን ለማሳበድ እንደሚፈልግ በመንገር እንዲረጋጋ አደረገው። ሳንኪሃብ ለፖሊስ ቢደውልም ሁኔታው ግልጽ ባልሆኑ ፖሊሶች ምንም ሊያደርግ አልቻለም። በዚያው ቅጽበት ዩዙ የአንድ የግንባታ ቦታ አድራሻ በመልእክት ደረሰው። አራቱም በአሮጌ መኪና ወደዚያው ፈጠኑ። ተከፋፍለው ቢፈልጉም ጂሂን ሊያገኟት አልቻሉ። ከዚያም ዩዙ መሬት ላይ የወደቀ የቁልፍ መያዣ አገኘ።
ደግሞ ደወለላት። ከአንድ የተተወ ህንፃ ውስጥ የስልክ ጥሪ ድምፅ ሰማ። ያለምንም ማቅማማት ወደ ውስጥ ሮጠ። በውስጥ ሁለት ሰዎች ጂሂን አስረው ይዘዋታል። ሊጎዷት ሲሉ ዩዙና ዋንጁን ደረሱ። ዩዙ በሁለት ቡጢ ብቻ ዘረራቸው። ጂሂን ፈታት። እሷ ግን እንዲሮጥ ነገረችው። ከዚያም ስልኩ እንደገና ጮኸ። ከየአቅጣጫው ብዙ ሰዎች መጡ። ሚስ ፓርክ ዩዙን ወደዚያ ለመሳብ በጂሂ ስልክ ስትጠቀም እንደነበር ታወቀ። ጠላቶቻቸው ብዙ ስለነበሩ መከላከል አልቻሉ። አይናቸውን ተሸፍነው ወደ ቫን መኪና ተወሰዱ። ሴንግዮንግ እና ሳንኪያ መኪናው ሲከንፍ አይተው በፍጥነት ተከተሉት። መኪናው ውስጥ ዩዙ በድንጋጤ ራሱን ስቶ ነበር። ሲነቃ ወንበር ላይ ታስሮ አገኘው። ውዮንግን ጓደኞቹ የት እንዳሉ ጠየቀው። ውዮንግ ግን አልመለሰለትም። ይልቁንም በአፍሪካ የህፃናት ወታደሮች እንዴት እንደሚሰለጥኑ ማውራት ጀመረ። አሰልጣኙ የህፃናቱን አይን ይሸፍናል፣ ጠመንጃ ይሰጣቸዋል፣ እናም ወደፊት እንዲተኩሱ ያደርጋቸዋል። ጨርቁ ሲፈታ ከፊታቸው የሞተ ሰው ያያሉ። መንፈሳቸው ከተሰበረ በኋላ የታዘዙትን ሁሉ ያደርጋሉ። ከዚያም ዮንግ ዋንጁን ወይም ጂሂ እንዲሞቱ እንዲመርጥ ነገረው። ዩዙ እነሱ እዚህ ጉዳይ ላይ ግንኙነት እንደሌላቸው በመግለጽ እንዲመራቸው ለመነው። ዮንግ ፍላጎቱ ስለጠፋ ሚስ ፓርክ ጉዳዩን እንድትጨርሰው ነገራት። ከመሄዱ በፊት ዩዙ ካልመረጥክ ሁለቱም ይሞታሉ አለው። ሚስ ፓርክ በጣም ጨካኝ ነበረች። የቆሸሹ ስራዎችን መስራት ትወዳለች። እንዲያውም የሆነ ሰው ሁሉን ነገር በቪዲዮ እንዲቀርጽ አዘዘች። ከዚያም ለዩዙ እንዲመርጥ 10 ሰከንድ ሰጠችው። ዩዙ እንደሚገድላት ቢጮህም ምንም አልረዳውም። ዋንጁን ምን ማድረግ እንዳለበት ጠየቀው። ሰዓቱ ሲያልቅ ሚስ ፓርክ የዋንጁንን ስም ሰምታ ወጋችው። እንደ ድል ሆኖ ቢላዋው የታሰረበትን ገመድ በጠሰው። ዋንጁን እጇን ይዞ ወረወራት። ወዲያውም ሁለቱ ጠባቂዎቹን ዘረረ። ሚስ ፓርክ እንደገና ልታጠቀው ሞከረች። ነገር ግን ዋንጁን ቢላዋን ቀምቶ በኃይል መታት። ሌሎቹን ፈታና ሁሉም ወደ ታች ሮጡ። ሚስ ፓርክ ከነቃች በኋላ በመቶዎች የሚቆጠሩ ዘበኞች እንዲያጠቁ አዘዘች። ዩዙና ጂሂ እንዲያመልጡ ዋንጁን ጠላቶቹን ከኋላ ሆኖ ሲከላከል፣ ከፊት ደግሞ ተጨማሪ ጠላቶች መጡ። ዩዙ ለመታገል ቢሞክርም በደረጃው ላይ ወደቀ። በዛው ቅጽበት ዋንጁን ሊረዳው መጣ። ነገር ግን አንድ ጠባቂ ግድግዳው ላይ አጣበቀው። ዩዙም ራሱን ሊስት ተቃረበ። ጂሂ ዘበኛውን በእሳት ማጥፊያ ሲሊንደር መታቸው። ይህም ለዩዙ ፋታ ሰጠው። ትንፋሽ እንኳን ሳይወስዱ ተጨማሪ ጠባቂዎች መጡ። ዋንጁን ከሆዱ ደም እየፈሰሰ እንኳ ጓደኞቹ እንዲያመልጡ ጠላቶቹን አገዳቸው። ዩዙና ሂጂ የመኪና ማቆሚያ ላይ ደረሱ። ነገር ግን ጠባቂዎቹ መውጫውን ዘጉት። በዚያም ወሳኝ ቅጽበት ሳንግዮንግና ሳንግሃብ ደረሱ። ወደ ጠላቶቻቸው በመሮጥ እንደ እብድ ቡጢ መሰንዘር ጀመሩ። በሰከንዶች ውስጥ ሁሉም መሬት ላይ ወድቀው በህመም ይጮሁ ጀመር። አራቱ ዋንጁንን ለመፈለግ በፍጥነት ተመለሱ። እሱ ግን ብቻውን ሁሉንም ወንበዴዎች አሸንፏቸው አገኙት። እሱም እንደዘገዩ በመግለጽ ቀለደ። ዩዙ ደግፎ አነሳውና እንዲበረታ ነገረው። ተጨማሪ ጠባቂዎች ከመምጣታቸው በፊትም ከዚያ አደገኛ ቦታ መለጡ። በሚያሳዝን ሁኔታ የዋንጁን ሁኔታ አስጊ ነበር። ቀደም ሲል ያንገላታቸው የነበሩ ሰዎች ስም ያለበትን ማስታወሻ ደብተር አወጣ። ዩዙ በእሱ ምትክ ይቅርታ እንዲጠይቅለት ለመነው። ዩዙ ግን እምቢ አለ። በህይወት ቆይቶ ራሱ እንዲያደርገው ነገረው። ዋንጁን እንደዚህ እንደማይሞት ቃል ቢገባም ሳይተርፍ ቀረ። ዩዙ በህመም ጮኸ። ያለፈው ትውስታቸው በአእምሮ ተመላለሰ። ለሆነው ነገር ሁሉ ራሱን ወቀሰ። በቀብር ስነ ስርዓቱ ላይ ዩዙ በጥፋተኝነት ስሜት የዋንጁንን ፎቶ ይመለከት ነበር። በድንገት አንዲት ሴት በጥፊ መታችው። ዋንጁን ሲሞት የት ነበርክ ስትል ጠየቀችው። እሷ የዋንጁን እህት ዮንጂን ነበረች። ዩዙ ደጋግሞ ይቅርታ ከማለት ውጪ ምንም ማድረግ አልቻለም። ዮንጂን ግን ይቅርታ አልፈለገችም። የፈለገችው ወንድሟን ብቻ ነበር። ዩዙ ራሱን ይቅር ሊል አልቻለም። የዮንግን ጥያቄ ውድቅ በማድረጉ ተጸጸተ። እኔ ባልኖር ኖሮ ዋንጁን አይሞትም ነበር እያለ ጮኸ። ሴንግዮንግ ተቆጣ። የሱ ስህተት እንዳልሆነ ነገረው። በዩዙ ምክንያት ዋንጁን በቆሻሻ ህይወት ውስጥ ለመጀመሪያ ጊዜ እንደ ሰው ተሰምቶት እንደነበር ገለጸ። በዩዙ እርዳታ የሁለተኛ ደረጃ ትምህርት ፈተናውን ማለፉንና የጎዳቸውን ሰዎች ይቅርታ መጠየቁን ነገረው። ሴንግዮንግ ራሱን መውቀሱን እንዲያቆም ካልሆነ የዋንጁን ነፍስ እንደማያርፍ ነገረው። ይህንን ከሰማች በኋላ ዮንጁን በዩዙና በወንድሟ መካከል ያለውን ጠንካራ ትስስር ተረዳች። በዚህ መሃል ጂሂ ከእናቷ ጋር በስልክ እያወራች ሳለ ፊቱ ላይ ጠባሳ ያለበት ሰው በድንገት ተጋጫት። ሰውየው አጠራጣሪ ሆኖ ስላገኘችው ስልኩን ዘግታ ተከተለችው። ሰውየው የወንጀሉን መዝገብ ከያዘው ፖሊስ ጋር ተገናኝቶ ሌላ ሰው በወንጀሉ እንዲጠረጠርና ጉዳዩ እንዲዘጋ ከፍተኛ ጉቦ አቀረበለት። ጂሂ ሁሉንም ነገር ተመልክታ በፍጥነት ለጓደኞቿ ነገረቻቸው። ይባስ ብሎ ደግሞ ውዮንግ ለቀብር ስነ ስርዓቱ የአበባ ጉንጉን ላከ። በላዩ ላይ ያልተጨረሰውን ወሬ እንቀጥል የሚል ጽሑፍ አስፍሮ ነበር። ሴንግዮንግ በንዴት አበባውን ሰባበረው። ፖሊሶቹ የማይረቡ መሆናቸውን በመግለጽ ረገማቸው።
ሳንግሃብ እንዲረጋጋ ነገረው። እሱም ውዮንግን መግደል ቢፈልግም ንዴት ምንም እንደማይፈታ አስረዳው። እነሱ ሲከራከሩ ዩዙ በዝምታ የዋንጁንን ማስታወሻ ደብተር ያነብ ነበር። በመጨረሻው ገጽ ላይ የአንድ ተባይ ስም ተጽፎ ነበር። ስሙም የራሱ የዩዙ ነበር። ያኔ ነው ዋንጁን በዚያ ቀን ሊነግረው የፈለገው ነገር ይቅርታ እንደነበር የተረዳው። ዩዙ ደብተሩን አጥብቆ ያዘና ወሰነ። ዋንጁንን የገደሉት ሰዎች ዋጋቸውን ይከፍላሉ። ነገር ግን በዚያ ጊዜ ሁሉንም ነገር በጥንቃቄ ያቅዳሉ። የዋንጁን እህት ዮንጂን ቡድኑን ለመቀላቀል ጠየቀች። ብቃቷን ለማሳየትም 3 ወንዶችን በቀላሉ ዘረረች። የበቀል ቡድኑ አንድ ጠንካራ አዲስ አባል አገኘ። ሁሉም በቁርጠኝነት የዋንጁንን ፎቶ ተመለከቱ። ማዕበል እንኳ ቢመጣ ወደ ኋላ እንደማይሄዱ ተማማሉ። የመጀመሪያው ግባቸው ማስረጃ ማግኘት ነበር። ውዮንግ ሚስ ፓርክ ቪዲዮ እንድትቀርጽ አዞ እንደነበር ጂሺ አስታወሰች። ነገር ግን ቪዲዮ የት እንደሚቀመጥ ማወቅ ከባድ ነበር። ዩዙ በድንገት አንድ ሐሳብ መጣለት። ዮንጂን እንደ ቃድራሽ በመልበስ አንድ ጥቅል ይዛ ወደ ዮንግ ዋን መስሪያ ቤት ሄደች። ዩዙ በጥቅሉ ውስጥ ስውር ካሜራዎችን ደብቆ ነበር። ጥበቃው ጥብቅ ስለነበር ውዮንግ በአንድ ወቅት የሰጠውን የንግድ ካርድ ጥቅሉ ላይ ለጠፈው። ጠባቂዎቹ ከዮንግ ጋር የተያያዘ ነገር መስሏቸው ጥቅሉን በቀጥታ ቪዲዮዎቹ ወደሚቀረጹበት ክፍል ወሰዱት። በካሜራው አማካኝነት ቡድኑ የህንፃውን ካርታ መሳል ጀመረ። ኢላማውን ካረጋገጡ በኋላ ቡድኑ ወዲያውኑ ተንቀሳቀሰ። ሴንግዮንግ መኪናውን እያባረረ በቀጥታ ወደ ምድር ቤቱ መኪና ማቆሚያ ገባ። ጠባቂዎቹ አጠራጣሪ ባን መኪና በደህንነት ካሜራ ተመልክተው ለማረጋገጥ ወረዱ። መኪናው ግን ባዶ ነበር። ከውስጡ እንግዳ ድምጽ ይሰማ ነበር። በድንገት መኪናው ውስጥ የነበረው ማይክሮዌቭ ፈነዳና የእሳት አደጋ ማስጠንቀቂያው ጮኸ። ሁሉም ወደ መኪና ማቆሚያ ቢሮጡም ወጥመድ ውስጥ ገቡ። በዚህ ጊዜ ቡድኑ ህንፃው ውስጥ ገብቶ ነበር። ኃይለኛ ፍልሚያ ተጀመረ። ምንም እንኳን ጠላቶቻቸው በቁጥር ቢበልጡም የበላይነቱን ሊይዙ አልቻሉ። ቡድኑ በሁለት ተከፈለ። አንደኛው ወገን ጥቃትን በመመከት ላይ ሲያተኩር፣ ሌላኛው ደግሞ ጠላትን በማድቀቅ ላይ አተኮረ። ዋናው ዓላማቸው በፍጥነት ማሸነፍ ነበር። ሁሉንም ጠላቶች ካጸዱ በኋላ ዩዙ ማስረጃ ፍለጋ ወደ ካሜራ መቆጣጠሪያ ክፍሉ አመራ። ሌሎቹ ደግሞ ተጨማሪ አጥቂዎችን ለመከላከል በህንፃው መግቢያ ቀሩ። ብዙም ሳይቆይ ዩዙ ክፍሉን አገኘው። ባለሙያውን ፋይሎቹን እንዲከፍት አስገደደው። ነገር ግን የዚያ ቀን ቪዲዮ ያለበት ፎልደር ተሰርዞ አገኘ። በዚያ መሃል ውዮንግ ሁሉንም ነገር በስክሪን ይመለከት ነበር። በዩዙ ብቃትም ተገረመ። ዩዙ ወደ መግቢያው ሲመለስ ውዮንግ የዚያን ቀን ቪዲዮ ከፈተው። የዩዙ ጭንቀት ጩኸት በህንፃው ውስጥ አስተጋባ። ሚስ ፓርክ ዋንጁን ስትወገው የሚያሳየው ምስል የሁሉንም ሰው ንዴት ቀሰቀሰ። በዚያ ቅጽበት ካኖን ከተጨማሪ ኃይል ጋር ደረሰ። ውዮንግ በድምጽ ማጉያ ለዩዙ ቪዲዮን ከፈለገ መጥቶ እንዲወስድ ነገረው። ብዙ አላመነታም። በሰዎቹ መሃል አልፎ ወደ ሊፍቱ አመራ። ካኖንም ሰዎቹ የመኪና ማቆሚያውን እንዲያጸዱ አዘዘ። እሱ ሚስ ፓርክና ስካር ከቀሪው ቡድን ጋር ለመዋጋት ቀሩ። ዮንጂን ወንድሟን የወጋችው ሚስ ፓርክ መሆኗን ስታውቅ በቀሏን ለመወጣት ወሰነች። ሲያንግሃብ ከካኖን ጋር፣ ሴንግዮን ደግሞ ከስካር ጋር ፍልሚያ ጀመሩ። ሊፍቱ ውስጥ ዩዙ ለእውነተኛና የመጨረሻ ፊልማ ዝግጁ በመሆኑ በእጁ ላይ የታሰረውን ፋሻ ፈታ። በስክሪኑ ላይ የሚታየውን ቪዲዮ ሲመለከት በቁጣ ተሞላ። ዩዮንግ ሁለት ምርጫ ሰጠው፣ ቪዲዮውን ይዞ መውጣት ወይም ከሱ ጋር ጨዋታ መጫወት። ዩዙ ያለምንም ማቅማማት ዩኤስቢውን አነሳ። ነገር ግን ውዮንግ በቀላሉ ሊለቀው አልፈለገም። ቀጣዩ ማን ነው? ከጓደኛ ይልቅ ቤተሰብ ይበልጥ ያስደስት ይሆን እያላጉ ተመተመ። የንግግር በዩዙ ውስጥ እሳት ለኮሰ። ወደፊት በመሄድ ቡጢውን ሰነዘረ። ነገር ግን ውዮንግ ሁሉንም ምቶች በቀላሉ በማምለጥ እያገላበጠ በጥፊ መታው። ብዙም ሳይቆይ ውዮንግ ትዕግስቱ ተሟጠጠ። ጥቃቶቹ ይበልጥ ጨካኝና አሰቃቂ ሆኑ። በተመሳሳይ ጊዜ አዳራሹ ውስጥ ያለው ፍልሚያ ተጧጧፈ። ሳንግሃብና ካኖን እኩል በኩል እየተፋለሙ ነበር። ሴንግዮንግ ግን የስካርን እንግዳ እንቅስቃሴዎች መቋቋም አቅቶት እግሩ ተሰበረ። ዮንጂን ሚስ ፓርክን ቀጥቅጣ በመርታት የወንድሟን በቀል ተወጣች። ሴንግዮንግ አደጋ ላይ መሆኑን ስታይ ስካርን ለመዋጋት ወደሱ ፈጠነች። ዩዙ በጭንቀት ተነሳ፣ ነገር ግን እንደገና በኃይል ተመታ። ውዮንግ ረጋ ብሎ መጠጡን ተጎነጨና ዩዙን በኃይል ረገጠው። በመሰልቸት ስሜት ወደ መድረኩ አመራና ዋንጁን ሲወጋ የሚያሳየውን ቪዲዮ ደጋግማ አጫወተው። ዩዙ ተሰበረ። እየጮኸ ወደሱ ሮጠ። ውዮንግ አንገቱን ይዞ
ስክሪኑን እንዲመለከት አስገደደው። በዛ ቅጽበት ዮንጁንና ሳንግሂያብ በዛ ዝብርቅርቅ አእምሮአቸው ውስጥ የወንጁን ምስል መጣ። ዩዙ ወደ ራሱ ተመለሰ። ከውዮንግ እጅ አምልጦ በኃይል ተፋለመ። ውዮንግ ከተመታ በኋላ ይበልጥ ተነሳሳ። ብዙም ሳይቆይ ዩዙ የበላይነቱን ያዘ። ነገር ግን የውዮንግን እግር ለመስበር ልቡ አልፈቀደም። ይልቁንም ቡጢውን በውዮንግ ጭንቅላት ላይ ያሳረፈና ከመድረኩ መስታወት ጋር አጋጨው። ዮንጁን ለስካር አቅም አልነበራትም። እጇም ተሰበረ። በዚያው ወሳጅ ቅጽበት ሲንግዮንግ ጣልቃ ገባ። የስካርን አንገት አጥብቆ በመያዝ ዮንጁን እንድታሸንፍ እድል ሰጣት። በሌላ በኩል ሳንግሂያብ በጽኑ የጽናት መንፈስ ካኖንን በመምታት አሸነፈ። ምንም እንኳን ሶስቱ በከባድ ሁኔታ ቢቆስሉም ተልኳቸውን ግን በድል አጠናቀቁ። በሌላ በኩል ውዮንግ ተነስቶ ከዩዙ ጋር ፍልሚያውን ቀጠለ። በዚህ ጊዜ ዩዙ ኃይሉን አልቆጠበም። የውዮንግን እጅ ሰበረው። ውዮንግ ደክሞት ነበረ። ቢሆንም እየጮኸ ዩዙን በመስኮት ሊወረውረው ሞከረ። ዩዙ የመስኮቱን ፍሬም አጥብቆ ሲይዝ፣ ውዮንግ ግን በመስኮቱ በኩል ወደ ውጭ ተንጠለጠለ። ዩዙ እጁን እንዲለቅ ይጮህ ነበር። ዩዙ ለጓደኛው በቀል ቢፈልግም እንደ ውዮንግ ጨካኝ ገዳይ መሆን አልፈለገም። ስለዚህ ውዮንግን በሙሉ ኃይሉ ወደ ውስጥ ጎትቶ አመጣው። ውዮንግ እየሳቀ በዚህ ትጸጸታለህ አለው። ዩዙ ግን በቆራጥነት እኔ ካንተ ለያለሁ ሲል መለሰለት። ዩዙ ጥሎት ሲወጣ ውዮንግ ሙሉ በሙሉ መሸነፉን ተረዳ። ብዙም ሳይቆይ ፖሊስ ውዮንግን በሕግ ውስጥ ቁማርና በበርካታ ግድያዎች ወንጀል በቁጥጥር ስር አዋለው። ዩዙ በማስታወሻ ደብተሩ ላይ ስማቸው የሰፈረውን ተበዳዮች በሙሉ በአካል እየሄደ ጠየቃቸው። በዋንጁን ስምም ይቅርታ ጠየቃቸው። ሁሉም ይቅር ባይሉትም ዩዙ ለዋንጁን የገባውን ቃልና የመጨረሻውን ምኞትን ፈጸመ። በማስታወሻ ደብተሩ የመጨረሻ ገጽ ላይ